ፖድካስት ሲባል እየተለመደ መጣ። ሰፊ ሀሳብ ነው። እየተለመደ ነው። ግን ባልና ሚስት ቁጭ ብለው እንዲህ ፖድካስት የሚሰሩበት አይነት ታውቂያለሽ? አላየሁም እስካሁን። አረ እኛ የመጀመሪያ አይተሃል አንተ? ስለዚህ ባለትዳሮች ቁጭ ብለው የሚነጋገሩበት ፖድካስት ስሙ ቢቀየርስ? ትዳር ካስት፣ ጥንድ ካስት፣ ከፕል ካስት። እስቲ ምረጡ ምን ይሁን ስማቸው? ብዙ ጊዜ የተለመደው ቲክቶክ ላይ ነው ይሄ ካፕል መሆኑ አይደል? በፖድካስት ግን አልመጣም ገና። አዎ ሐሳባችን ያው እኛ ባንድም ሆነ በሌላ መቼም ተጋብተናል። በቃ ከዚህ በኋላ የለም ከኛ በፊት ማለት ከኛ በኋላ ለመጋባት ለሚያስቡ ሰዎች ምሳሌ መሆን፣ እኛም ደግሞ ያው ፋን ቤዝ መገንባት፣ ተከታታዮችን መሰብሰብ፣ እናንተ ስትሰበሰቡ ደግሞ ከኛም ጥሩ ጥሩ ነገር ይወጣል። እንደገና ደግሞ አብረን እናድጋለን። ይሄን አስበን የመጣ ነው። ይሄን ዓላማ ያነገበ በሁለት ሰዎች የሚደረግ ፕሮግራም ከፖድካስት ትንሽ ጥንድ ካስት ወይ ከፕል ካስት ፕሮግራማችን ቢሆን ጥሩ ነው ብያለሁ አይደል? ጥንድ ካስትም። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ወንድማችሁ በርናባስ ነኝ። እኔ ደግሞ እህታችሁ ብርቄ ነኝ። በርናባስና ብርቄ ባለቤት፣ እሷ ደግሞ ውድ ባለቤቴ። እኔ ባለቤቷ ነኝ፣ እሷ ደግሞ ባለቤቴ ነች። ባለቤት እንኳሃናለን በጌታ ፍቅር እና ወደ እናንተ ይዘን ልንመጣ ያሰብነው ፕሮግራም እንግዲህ በዚህ በዩቲዩብ ቻናል ላይ የሚተላለፍ ነው። የእሷ የቲክቶክ አካውንት አላት በርኒ ኤንድ ብርቅ የሚል ዲስክሪፕሽን ላይ እናስቀምጥላችኋለን። ገብታችሁ ፎሎ አድርጓት። የኔም ደግሞ በርኒ ንቁ ህይወት የሚል የቲክቶክ ቻናል አለኝ። በዛም ላይ ተከታተሉን፣ እንጋብዛችኋለን። ግን ስትከታተሉን ምን ይሆን የምታገኙት? አንድ የብርቄ አካውንት የቲክቶክ አካውንትሽ ዋና ሞቶ ምንድን ነው? ሞቶ ሲባል ክልትው ብሎ ማለት ሳይሆን እንደ መሪ ሀሳብ ያሳውሻለሽ። አንድ ጊዜ ቪዲዮ ይሰራንበት። ለምንድን ነው ወደ ቲክቶክ የመጣሽው አንቺ? ወደ ሚዲያ ለምንድን ነው የመጣሁት አለሽ? እኔ ትክክለኛ ኑሮዬን ለማሳየት ለሌሎች ሰዎች ብዙ አቅም እያላቸው ብዙ ነገር እነሱ ጋር እያለ አይ ይሄ ይጎለኛል ይሄ ያንሰኛል ምናምን እያሉ ወደ ኋላ ለቀሩ እህቶቻችን እኔ ምሳሌ ለመሆን ነው የወጣሁት። እንግዲህ ኢንስፓይሬሽን ለመሆን መነሳሳትን ለመፍጠር ባለን ነገር እንኑር። ሴቶች በብዛት የምታፍሩባቸው ወደ ሰው ፊት ለመውጣት ራሳችሁን እየተጠራጠራችሁ ቼክ የምታደርጉባቸው ነገሮች ምንድን ናቸው? ለምሳሌ የሰውነትን ጭማሪ፣ የሰውነት ውፍረት። አዎ አንዳንዴ ምናምን አሁን ብዙ ምናየው ሚዲያ ላይ ብዙ ማለት ይሄ ልብስ በራሱ ቀርቅሮ መውጣት፣ አዎ ሜካፕ ማድረግ ምናምን ብዙ ነገር። ግን እንደው ኑሮውን ስናየው እንደ የእውነት ሰው ራሱን ኖሮ ከኑሮ ተርፎት በጣም ተሽቀርቅሮ ጎልቶ ድምቅ ብሎ ሁሌ መታየት የሚያስችል ነው እንደ ብዝሃኑ ማለት ነው። ጥቂት ሰዎች አሉ ማለት ለቁርስ ሌላ ሜካፕ፣ ለምሳ ለራት ማድረግ አቅም ያላቸው የአንድ ቀን የሜካፕ ወጪያቸው ለእኔ አንድ ወር ደሞዝ የሚሆን ሰዎች ሊሆኑ ይችላሉ። እነሱን እያልን አይደለም። ሲደመር ደግሞ አያስፈልግምም እያልን አይደለም። ራስን መጠበቅ ያስፈልጋል። ለሁሉ ሰው ይሆናሉ ነው። እሷ ቲክቶክ ላይ ይዛ የመጣችው ድምፅ ለሁሉ ሰው አይሳካም። ያልተሳካላቸው ሰዎች ታዲያ ራሳቸውን ዝቅ አድርገው ይሙት ወይ? ስለዚህ ስትወፍሩ ወፈርኩ ብላችሁ እንዳደነግጡ፣ ይልቁንስ ያንን ውፍረት ለማጥፋት በምትችሉት አቅም ጣሩ። ጥረታችሁ ላይ የሰዎች ቀጥነው አምረው መታየት አቅማችሁን ይሄ አለ አይደል የመነሳሳት አቅማችሁን ኢንተረስታችሁን አይግደልባችሁ። ለራሳችሁ ያለውን ፍቅር አይግደልባችሁ። ይሄ ከብዙ ነገር ጋር ይያያዛል። ራሷን የማትይዝ ራሷን የማትወድ ሴት ጥሩ እናት መሆን ትችላለች? ጥሩ ሚስት መሆን ትችላለች? ስለዚህ አብዛኛው ነገሯ ላይ ሞራሏ ይሞታል። እንደዛ ከሚሆን መነሳሳትን ለመፍጠር ይሄው እኔ በድሪያ በሽቲ የመጣው ጸጉሬንም በደንብ ትንሳለ ልጆችን እያሳደግኩ እየኖርኩ ነው ምናምን የሚል ድምፅ ይዛ መጣለች። ፎሎ አድርጓት። እኔ ይዤ የመጣሁት ድምፅ ደግሞ እንግዲህ የምክር ነው። እኔ እንኳን በቅርብ ልቀይረው ምክሩን አልቀይረውም። ምክሩን ወደ ሌላ አካውንት ይዤው እመጣለሁ። ግን እዛ 11400 ብር ጠምተኛል እንዴ 4400 ፎሎወር ያለውን አካውንት ወደ ኢንተርቴይንመንት ለመቀየር አስባለሁ። አጫጭር ድራማዎች፣ እነዛ አጫጭር ድራማዎች አስተማሪ የሆኑ ከበፊቱም እኔ ኪነ ጥበብ ውስጥ ያለ በተለይ ትወና ምናምን ደስ ይለኛል፣ መስራት ፈልጋለሁ። ስለዚህ ገብታችሁ እሱንም ፎሎ አድርጉ። እስከዛሬ ድረስ ግን በዛ ሳስተላለፍ የነበረው ስለ ቲክቶክ ላይ ስለማደግ ሳወራ ነበረ። ሌላ ስለምን ሰምተሻል? ግን ሳወራ ፎሎ ታደርጊኛለሽ? ክርስቲያን ስለሚጠቅሙ ነገሮች ነው የምታወራው። ስለ ክርስትና፣ ስለ ግል ህይወት ዴቨሎፕመንት
ስለሚጠቅሙ ነገሮች ስለንስሐ አወራለሁ። ስለንስሐ አንዳንድ ሰዎች ቲክቶክ ላይ ማይሆን ነገር ሲያወሩ እነሱን በእግዚአብሔር ቃል ለማረም እሞክራለሁ ምናምን። በዛ መልክ እንግዲህ 11000 ፎሎወር አግኝቻለሁ። እዚህም ደግሞ ያላችሁ ሰዎች ፎሎ እንደምታደርጉና እንገምታለን። በጣም ቆንጆ ምግብ ባለሙያ ነች ሚስቴ እና እዚህ ጋር የምሰጥሽ ቻሌንጅ ነው። አልነገርኳትም፣ አሁን እናንተ ፊት ነው የምነግራት። የምሰጥሽ ቻሌንጅ እንግዳ መጥራታችን አይቀርም፣ ተነጋግረናል። እንግዳ እንጠራለን፣ ባይዘው ለእነሱ እንንገራቸው። እንግዶች እንጠራለን። የምንጀምረው ከቤተሰቦቻችን ነው። አባቴ ጋር ብዙ ታሪክ እንዳለ ታውቂያለሽ፣ እናቴ ጋር ብዙ ታሪክ እንዳለ ታውቂያለሽ። ሌሎች እዚህ ከተማ ብዙ ታሪክ ያላቸው ሰዎች አሉ። እንዴት ነው እነሱን ብናናገር ጠርተን አይደለ? ከእነሱ ጋር ታዲያ እነሱን ከጠራን አይቀር መቼም ወጪው ካንተ ነው ወይ ትኛለሽ ብዬ አስባለሁ። ግን ምሳ ያለን ቤት ያፈራውን ምሳ አብረን ሰርተን በልተን ቡናችንን አብረን ጠጥተን እየተዝናናን ቢሆን ጥሩ አይደለም? አለ የተባለ መልኩ እነዛን ሰዎች ቤት ባፈራው ነገር እየተንከባከብን እያዝናናን በቃ በደንብ አድርገው እኛ ጋር ታሪካቸውን ያካፍላሉ። በጣም ትልልቅ ልምድ ያላቸው ሰዎችን እንጠራለን ብለን እናስባለን። ለእናንተ እናቶች እንደ እናት፣ አባቶች እንደ አባት ይጠቅማቸዋል ብለን የምናስበውን ነገር የሚጠቅሙ ምክር ያላቸው ሰዎች ይዘን እንመጣለን። ግን አብረን እንደ ቤተሰብ የተዝናናን ቃል እገባለሁ፣ ስታበሲ አብሬሽ አበስላለሁ፣ ልጅ ይዝልሻለሁ። እነዛን ሰዎች ለመጋበዝ ሌላ ቀንም ረዳሻለሁ በሀሳብ ሽንኩርቱን እንዲህ ከተፊው በማለት በምን ነው ረዳሽ? ልጅ ይዝልኛል። ተመልካቾቻችን ልጅ በጣም ይዝልኛል፣ ያግዘኛል። ኩሽና ብቻ ነው የማልገባው። ኩሽናም ያው ከተቸገርኩ ይገባል። በጣም ባለሙያ ነኝ። ምግብ ስሰራ ያበስላል እሱ። ኢንዶሚ ስሰራ በተለይ በጣም ጎበዝ ነኝ። በጣም ማለት እየተጋገዝን ነው የምንኖረው። እናሳያችኋለን እሱንም። የፋሚሊ ቭሎግ አይነት ነገር ሊሆን ይችላል እና ፖድካስትም ቅልቅል ነው። ኤኒሃው ግን አብራችሁን ቤተሰብ እንድንሆን ነው የምንፈልገው። እንግዲህ እንደምታዩን ጨዋታ እንችልበታለን። ዛሬ እንደውም ቆጥበን ነው አልተጫወትንም እናንተ ቤት አይደለ? እሷም ስስቅ አሁን እኔ ወረቀት አሁን ለምሳሌ ለእሷ ማለት ነው ትስቃለች። አይ ምንም ችግር የለባትም ለመሳቅ። እኔ ደግሞ በምንም ነገር እሷን ሳስቃት ይመጣልኛል ራሱ ኮሜዲ ማለት ነው። አሁን ካሜራ ስለተደቀነ ነው ልክ ሽጉጥ እንደተደቀነበት ሰው ያኛው ነው እንጂ እና እንደዛ ነው። ደስ የሚል ቤተሰብነት ለመፍጠር ነው እንግዲህ ወደ እናንተ የምንመጣው። የበርኒና የብርቄ ቤተሰብ በመሆን ሰብስክራይብ ያደረጋችሁ በቁጥር አብረን እንድናድግ ቤተሰባችን እንዲያድግ እኛንም እንድታግዙን እንጠይቃችኋለን። ለሰው ደግሞ ሼር ማድረግ ይቻላል አይደል? ዩቲዩብ ላይ እንዴት ነው ግን ለሰው ሼር አድርገሽ ታውቂያለሽ? ማድረግ ይቻላል። የሼሯን ምልክት ትነኳትና በኢሜይል ማድረግ ይቻላል። በቴሌግራም ለሰዎች ሼር ማድረግ ይቻላል። በፌስቡክ በዋትሳፕ ሊንኩን ለሰዎች ሼር ማድረግ ይቻላል። እንዲያዩን ማለት ነው። አንዳንድ ጥያቄዎች ሊኖራችሁ ይችላሉ። እኛ እንደ ባለትዳር እንዴት እንደተወጣ ነው መጠየቅ የምትፈልጉት ነገር ቢኖር ያ ይዘንላችሁ እንመጣለን። እኛም አንችለው ጥያቄ ቢሆን ደግሞ እንጠይቃለን፣ ያስቀምጣሉ። እንደዚህ ደግሞ ቤተሰብ በሆንን ቁጥር ዲስከስ ባደረግ ቁጥር ብዙ ነገር እንትን ትላላችሁ። የመጨረሻው በጣም ቻሪተብል ነን። ቻሪተብል ማለት የመስጠት ባህል አለን። እኛ የለንም። እውነት ለመናገር ያው ቅድም እንደውም ስናወራ ነበራለን። ከዚህ ቀጥሎ መጣበታለሁ። እኛ አለን የምንባል ሰዎች አለን፣ የለንም። ኢንፋክት ሰው መጥቶ ጓዳችንን ቢያይ እኛ አናሳይም። አበሾች ስለሆነ አናሳይም እንጂ አለን እንባላለን። ግን ካለችን ላይ እንዲህ ከምንጎርሳት ላይ የማካፈል ባህል አለን። ይህንንም ለእናንተ ሼር እናደርጋለን። ምንም እንድታደርጉ ሳይሆን ትዳር ይህንን ሁሉ ይይዛል። መማከርን ይይዛል፣ ጨዋታን ይይዛል፣ ማካፈልን ይይዛል፣ ብዙ ነገር ማጽናናትን ይይዛል። ብዙ ነገሮች ስላሉ ቻሪቲ የምንሰራባቸውን እናሳያቸዋለን። ቅድም ግን እያወራን የነበረው ነገር አንዳንድ ሰዎች ላይፋቸውን ያካፍላሉ። እንዴት ነበር ያወራነው? ምሳ እየበላን ነበር ያወራነው። እንዲህ ሆኜ ተቸግሬ ብዙ ፈተና አልፌ ምናምን ይላሉ። ይሄን የሚሉት ያው ካለፈላቸው በኋላ ወይ ቤት ናስቆች ብለው ነው የሆነ ቦታ ቁጭ ብለው ነው የሚያወሩልን እና እሺ እንዴት አለፈላችሁ ነው ትልቁ ጥያቄ። እና ብዙ ጊዜ አይነግሩንም። እኔ አሁን እነሱን እንዴት ነው እያለፋችሁ ነው የምላቸው? እንዴት አለፈላችሁ ነው ስለማይመልሱ ብዙ ጊዜ እኔ ጋር ስለሚመጡልኝ ፎሎ አደርጋቸዋለሁ፣ አሁን አያቸዋለሁ ከተናገሩ ብዬ ማለት ነው። ግን አይናገሩም። እና እንደዚህ አይነት ሰዎች እኛም አሁን ያለንበት እንትን እንደውም ምላለችኝ እሷ። ታዲያ እኛ አሁን ማደግ እንፈልጋለን፣ አግዙን፣ ብር የለንም ብለን እንናገራለን አለችኝ ብለሻል። እንደዛ እንናገራለን ማለት ሳይሆን የመስራት ፖቴንሻሉ አለን። አሁን እኛ የመለወጥ ፖቴንሻሉ አለን። ኪራይ ቤት ነው የምንኖረው።
ስራ ያስፈልገናል። እኔ ጋር የማስታወቂያ አቅም አለ፣ እሷ ጋር የትወና አቅም አለ፣ እኔ ጋር የመጻፍ አቅም አለ። ያንን ይዘን ወደ ማስታወቂያ ስራ ማደግ እንፈልጋለን። ግን እንዲህ ለማድረግ መጀመሪያ ቤተሰብ ያስፈልገናል። አሁን እናንተ ነገ እኛም እንቸገር ነበረ ብለን አሁን ያለንበትን ችግር ነገ እንድንነግራችሁ ፎሎ እያደረጋችሁን እንብዛ አይደለ? እነግራችኋለን። በጣም በከባድ ቻሌንጆች ውስጥ አልፈናል። በጣም አሁን እንደውም እኮ ገነት ውስጥ እንዳለን የሚቆጠረው ካሳለፍነው ችግር አንጻር ሲታይ አሁን በጣም ቆንጆ ነገር ውስጥ ነው ያለነው። አሁን አንነግራችሁም ያለፍንበትን ሁኔታ፣ አሁንም ያለንበትን ሁኔታ አሁን መናገር አንችልም። ግን እናንተ ብቻ ሰብስክራይብ አድርጉ፣ ለሰዎች ሼር አድርጉልን። ገና ብዙ ከኛ ውድቀትም ከኛ ጥንካሬም ከኛ ችግርም የምትማሯቸው ነገሮች ሼር እንደምናደርግ እናስባለን ለእናንተ። እንግዲህ ፕሮሚስ ብቻ እንዳይሆን ይሄ ቻናል እንግዲህ እግዚአብሔር ይርዳን። ሁላችንም በሚቀጥለው እንድንገናኝ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ለማለት 1 2 3 ሰብስክራይብ አድርጉ ለማለት 1 2 3 ሰብስክራይብ አድርጉ። ያው አይናፋር ነች ሚስቴር። እኔ እዚህ ጋር ተዘረጋ እሷ እዚህ ጋር ነው። አይናችሁ እንኳን ደነቁኝ። ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ግን በነገራችን ላይ መጀመሪያ ሳንናገር ያለፍነው ነገር አለ። እኔ እድሜን አልናገርም፣ አንቺም አትናገሪ። ከተጋባን 6 ዓመታችን ነው። ከሰኔ ጀምሮ ሲቆጠር አሁን ስንት ወር ነው? 7 6 ነው። 3 ወደ ኋላ 6 ዓመት ከ6 ወራችን ነው። 6 ዓመት ከተጋባን 2 ልጆች አሉን። አንድ የ5 ዓመት ከ6 ወር ልጅና የ7 ወር ልጅ አለን። እና ቀላልም አይደለም፣ ኪሎ ሜትራችን ሄዷል አይደለ? ሼር ለማድረግ ጥሩ ተፈትነናል። 6 ዓመት በግልም ጉዳይ፣ በኢኮኖሚም ጉዳይ፣ በማህበራዊ ጉዳይ በብዙ ነገሮች ተፈትነናል። የተወሰነ ስቴፕ አልፈን የሆነ ገጨገጭ አልፈን ነው እዚህ ጋር የደረስነው። አሁን ትዳራችን ስቴብል ነው። ሁለታችንን በደንብ እንባባልን፣ ተናበናል። ለእናንተ ሼር የምናደርገው በጣም ጨረሽ ስ ማለት ትክክለኛ የሆነ ነገር ነው የምንነግራቸው፣ ያለን ጣውበር እና እንነግራቸዋለን። ከዛ ግን መጨረሻ ላይ አላስፈላጊ የሆኑ እርምጃዎችን ከመውሰድ ተቻችሎ መጨረሻ ላይ አሁን እኔ እናንተ እንዳለ ነው መኖር ይቻላል የሚለውን ነገር እንነግራቸዋለን። በትክክል በውጭም በሀገር ውስጥ ያሉ ሰዎች ይሆናል፣ በደንብ ይሆናል። እንደውም አሁን ላይ በጣም ፍቺ የበዛበት ጊዜ ነው፣ ሀገር ውስጥም ውጭ። ስለዚህ ያ ደግሞ የሚሆነው ገና እንደተጋባህ ለምን አልተግባባ ነው። እንደውም እንደተጋባችሁ አትግባቡ። መጋባት መግባባት አይደለም፣ እንደተጋባችሁ አትግባቡም። ግን ይህንን የሚነግራችሁ ደግሞ የለም፣ ችግሩ እሱ የሚናገር የለም። ምክንያቱም ሴቷ ወጣ ወይ እንዲሆንኩ ብትል ወንድም ወጥቶ እንዲሆንኩ ቢል አሁን ላይ ፍርድ ቤቱ እንትን ነው፣ ቲክቶክ ምናምን ፍርድ ቤቱ የህዝቡ ፍርድ ቤት እና አቃቤ ህጉም ጠበቃውም ሁሉ ነገር ቲክቶክ በቃ ሜዳ ላይ ስለሆነ ምላሽ የሚሰጠው የማታውቀው ህዝብ ነው፣ ጭራሽ የማታውቀው ማለት ነው። እና ያንን ኮመንት በማየት የሴቶቻችን ህይወት እየተበላሸ ነው፣ ወንዶቹም እንደዛው። እና ትዳር አሁን ላይ በጣም እየወረደ ነው በቃ። እና እንደዛ መሆን የለበትም። ግን ተስፋ አለ፣ እንነግራቸዋለን እንዴት እንዳሳለፍን። ሁሉም ቤት ሁሉም ችግር አለ፣ ሁሉም ቤተሰብ አለ፣ ሁሉም ቤት ምን ነገር አለ። እና ያንን ግን እንደዚህ የሚነግራችሁ ሰው የለም። ስለዚህ ታገሱ። ትዳር ደግሞ የእግዚአብሔር ፈቃድ ነው። እንዲህ ወደ ዋና ምክር እንዳትገቢ። እንደ የሚቀጥለው ቪዲዮ ላይ ምን ልናወራ ነው? ጨርሽ የጀመርሽው ትዳር የእግዚአብሔር ፍቃድ ነው። እግዚአብሔር የሚወደው ነገር ነው። እግዚአብሔር የፈቀደው ነገር ነው። ስለዚህ እግዚአብሔር የፈቀደውን ፍቃድ ተቃርድናል ደግሞ ምን አይነት ህይወት ልንኖር ነው? ጥያቄ መልሱን በሚቀጥለው ቪዲዮ ጨረሰችው እኮ መንገድ ሲከፈትላት። ኤኒሃው እንደዚህ በጣም በተረጋጋ መንፈስ ምክር ሀሳቦችን ወደ እናንተ እናቀርባለን፣ እንጫወታለን፣ እንስቃለን። ገና ብዙ ደግሞ ጫፍጫፉን ያልነካ ነው ቆንጆ ነገር ወደፊት ይኖራል። ጌታ ይባርካችሁ። በጣም እንወዳችኋለን ሁላችሁንም። በሀገር ውስጥና በውጭ ሀገር ያላችሁ ሰብስክራይብ ስለምታደርጉ ቤተሰብ ስለምትሆኑ እናመሰግናለን። አብራችሁን መስራት ለምትፈልጉ ሰዎችም ከታች የቴሌግራም አድራሻዎቻችን አሉላችሁ። ከኛ ጋር ኮላብ ማድረግ የሚፈልጉ ሰዎች ልታናገሩ እንችላላችሁ። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮመንት ማድረግ ይቻላል። በውስጥም መጠየቅ ከፈለጋችሁ ያንኑ የቴሌግራም አካውንት መጠቀም ትችላላችሁ። ዲስክሪፕሽን ላይ ይቀመጥላችኋል። በሚቀጥለው ቪዲዮ እስከምንገናኝ ድረስ ጸጋና ሰላም ይብዛላችሁ። ተባረኩ።